ክቡር ዶክተር እውነት ለህዝቦት እውነት ለወገኖት ከቆሙ ከላይ አይደለም መቀመጥ ያለበት ይውረዱ። ወገናችን እያለቀ ነው። በመነበረበት ቦታ ከልጅነት እስከ ሽበት እስከ ርጅና በሚኖርበት ቀየ በሚኖርበት ቦታ ተፈናቅሎ የሚበላው የሚጠጣው የሚኖርበት አጥቶ እየተሽመደመደ ይኖራል። ሌቦች ግን ሌቦች ሞልተዋል። 27 ዓመት ሙሉ የኢትዮጵያን ሀብት ሟጦ ጋጦ ወስዶ ከሀገሩ ከምሮ እየበላ በእኛ እየሳቀነ ያለ የኛ ያማረው ተኩላስ በየቀበሌው ተሸክሽጎ ያለው ሌባስ ሰላም እንዴት ነው የሚመጣ? በየቢሮ ተቀምጦ ህዝብን በማስለቀስ ህዝብን በማሳዘን በሌብነት ሰላም አይመጣም። ጀግናው ቴዎድሮስ እኮ ጀግናው በላይ ዘለቀ ዘላለም ሲወሱ የሚኖሩ በባዶ እግራቸው እሾህ እየወጋቸው እንቅፋት እየመታቸው ደማቸው እየፈሰሰ ባቆዩት ታሪክ ነው። እምቢ ለአገሬ ብለው እምቢ አሻፈሬ ብለው ያሁኑ ትውልድ ለምንድን ነው ቀበቶውን የፈታ? መከራ ያለ ፈተና ያለ ስቃይ ያለ በየቀበሌው ነው። በኢትዮጵያ አምላክ በንጹህ ባንዲራውን በተጨማለቀች ሰው በንጹህ ባንዲራ አምላክ በየቀበሌው እየፈተሹ ይዩ።